ሰላም ሰላም የአርኤክስ ቲዩብ ቤተሰቦች እንደምን አላችሁ? አለን እኛም እንግዲህ ለእናንተ ዛሬ ወሳኝ የሆነ አንድ ቪዲዮ ይዤላችሁ መጥቻለሁ። የቪዲዮ ሀሳብ ምንድነው? የግል ፋርማሲዎች ክሳራ ያጋጠማችሁ ከሆነ ይህን ክሳራ ለመታደግ ምን ማድረግ አለብን የሚለውን 10 ወሳኝ የሆነ ምስጢሮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተ እነዚህን 10 ምስጢሮች በጥንቃቄ ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮን ደግሞ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። ጋይስ እንግዲህ ከእናንተ ጋር 310 ምናምን ደርሻለሁኝ። እንግዲህ ቀስ በቀስ ከእናንተ ጋር አብረን እናድጋለን። ነገር ግን ቪዲዮን ሳብስክራይብ በማድረግ ጀምር። ስለዚህ የግል ፋርማሲዎች ኪሳራ እንዳያጋጥማችሁ እነዚህን 10ሩን መርህ መከተል ግዴታ ነው። ለፋርማሲ ብቻ ሳይሆን ለተለያዩ ድርጅቶች እንግዲህ ይጠቅማል የምንላቸው የተወሰኑ ቲፖችም ስላለ ከፋርማሲ ውጪ ያላችሁ አይመለከተንም ብላችሁ ቪዲዮን ማሳለፍ አይጠበቅባችሁም። ቪዲዮን እስከ መጨረሻ ተከታተሉት። ስለዚህ አንደኛው የመድኃኒት ክምችትን በጥንቃቄ ማስተዳደር። ይህ ማለት ምን ማለት ነው? ብዙ ጊዜ የማይሸጡ መድኃኒቶችን አብዝታችሁ እንዳትይዙ። ይሄ የመጀመሪያው ነው ማለት ነው። ስለዚህ ምንድን ነው የሚያደርጉት? አብዛኛውን ጊዜ ቬን አናላይሲስ መስራት ያስፈልጋል ማለት ነው። ቬን አናላይሲስ ማለት ምን ማለት ነው? ቫይታል፣ ኤሰንሻል እንደ ዋት ነን ኤሰንሻል የምንላቸውን መርሆች መከተል ያስፈልጋል ማለት ነው። ለምሳሌ ይህ ማለት ምን ማለት ነው? ለምሳሌ ቫይታሚን ዲ ብዙ ጊዜ ወሳኝ መድኃኒት ቢሆንም እንደየኬዙ ነው የሚያስፈልገው ማለት ነው። ከ100% ኦሎሞስት 20% ነው ተፈላጊነቱ ማለት ነው። ለምሳሌ ሴፍትራክዘን በጣም ተፈላጊ መድኃኒት ነው። ከ190%ቱ በጣም የምንጠቀመው መድኃኒት ነው። ብዙ ጊዜ ሊታዘዝም የሚችል መድኃኒት ነው። ስለዚህ ቶሎ የሚወጣ መድኃኒት ከገበያችን አንጻር ለማገናዘብ መያዝ ያለብን ምን ማለት ነው? የሚሄድ መድኃኒት ነው መያዝ ያለብን። ገንዘባችንንም ኢንቨስት ስናደርግ ከሚሄድ መድኃኒት ጋር ነው። ለምሳሌ ቶሎ የማይወጣ መድኃኒት ገዝተ ጊዜው ደርሶ ኤክስፓየር ከሳራ ውስጥ ነው ማለት ነው። ማድረግ ያለብን ነገር ምንድነው? ቶሎ የሚሄዱ መድኃኒቶች ላይ ኢንቨስት ማድረግ አለብን። ቶሎ የሚሄዱ መድኃኒቶችን መግዛት አለብን ማለት ነው። ስለዚህ ብዙ ጊዜ የማይሸጥ መድኃኒት እንዳትይዙ የመጀመሪያው። በሁለተኛ ደረጃ ላይ ደግሞ ማድረግ ያለብን ነገር ምንድነው? ጊዜ የሚያልፉ መድኃኒቶችን በየጊዜው ምን ማድረግ ነው? መከታተል ያስፈልጋል ማለት ነው። ስለዚህ ጊዜ ያለፈባቸውን መድኃኒት ለመከታተል መጠቀም ያለብን ስታንዳርድ ምንድን ነው? ፊፎ። ይህ ማለት ምን ማለት ነው? ፈርስት ኤክስፓየር ዴት ፈርስት አውት ማለት ነው። ስለዚህ ብዙ ጊዜ መድኃኒቶቻችን ኤክስፓየር ዴት እንዲያደርጉ እነዚህን ህጎች ምን ማድረግ ያለብን ማለት ነው? መከታተል አለብን ማለት ነው። ስለዚህ ፊፎን ሳንከተል መድኃኒት እየገዘን ብቻ የምናከማች ከሆነ ብዙ ጊዜ ምን ያደርጋል ማለት ነው? ክሳራ ውስጥ እንገባለን ማለት ነው። ስለዚህ ቀደም ብለን ኤክስፓየር ዴት የሚያደርጉ መድኃኒቶችን በፊፎ ስታንዳርድ መከታተል ያስፈልጋል ማለት ነው። በሶስተኛ ደረጃ ላይ ደግሞ በትክክል ወሳኙ ነገር ማድረግ ያለብን ነገር ምንድን ነው? ትክክለኛ የሆነ የዋጋ አወሳሰን። ለምሳሌ የግዢ ዋጋ እንዲሁም ወጪንና ትርፍን በማስላት ዋጋ መወሰን አስፈላጊ ነው ማለት ነው በሶስተኛ ደረጃ ላይ። በአራተኛ ደረጃ ላይ ደግሞ አስቀመጥናቸው ምንድን ነው? የታመኑ አቅራቢዎችን መምረጥ። ለምሳሌ ጥራት ያለውን መድኃኒት በተመጣጣኝ ዋጋ መግዛት ያስፈልጋል ማለት ነው። ስለዚህ ሆልሴሎች መድኃኒት በምንገዛበት ጊዜ የታመኑ አቅራቢዎች መሆን አለባቸው ማለት ነው። ይህ ማለት ምን ማለት ነው? ጥራት ያላቸውን መድኃኒትም በዛው ልክ ሆልሴሎች መግዛት አስፈላጊ ነው ማለት ነው። በአምስተኛ ደረጃ ላይ ደግሞ አስቀመጥነው ምንድነው? ገንዘብን ማስተዳደር ወይም የገንዘብ አስተዳደር ስርዓታችን ምን ይመስላል? ይህን ስንል ምን ማለት ነው? የቀን ገቢያችን ምን ያህል ነው? ወጪ ምን ያህል ነው? በየቀኑ መመዝገብ ያስፈልጋል ማለት ነው። ለምሳሌ ገቢህን ሳታቅ ወጪ ብቻ የምታወጣ ከሆነ በጣም ሃይ ሪስክ ውስጥ ነው የምትገባው ማለት ነው። ይሄ ቀይ ነው የሚያበራለ ማለት ነው። ስለዚህ በየቀኑ ዴሊ ኮንሳምፕሽን ሬትን መስራት አለብን ማለት ነው። በየቀኑ ወጪን መመዝገብ አለብን፣ ገቢንም መመዝገብ አለብን ማለት ነው። ስለዚህ ይህ ራሱ ምንድነው? የገንዘብ አስተዳደር ስርዓት ራሱን የቻለ ሚና ስላለው ማለት ነው። በስድስተኛ ደረጃ ላይ የምናየው ደግሞ ምንድነው? ጥሩ የደንበኛ አገልግሎት አሰጣጥን መዘርጋት ማለት ነው። ለምሳሌ በአክብሮት ማስተናገድ፣ ትክክለኛ ምክር መስጠት ወይም አድቫይስ ኦር ካውንስል ማድረግ ምን ይጨምራል ማለት ነው? በከስተመሮቻችን ላይ እምነት ይጨምራል ማለት ነው። በከስተመሮቻችን ላይ እምነት ሲጨምር ደግሞ ፎሎ አፕ ምን ያደርጋል ማለት ነው? ለድርጅቱ ከፍ ይላል ማለት ነው። ኢንክሪዝ ነው የሚያደርገው ማለት ነው። ስለዚህ በዛው ልክ ደግሞ በተቃራኒ ኢቲክስን ባልጠበቀ መንገድ ደግሞ ኢቫሉዌት የምናደርጋቸው ከሆነ ካውንስል የምናደርጋቸው ከሆነ ድርጅቱ መጥፎ ሪስክ ውስጥ ነው የሚገባው ማለት ነው። ስለዚህ
ጥሩ የደንበኛ አገልግሎት ስትራቴጂ ምን ማድረግ ያስፈልጋል? መቅረጽ ያስፈልጋል ማለት ነው። ስለዚህ አሪፍ የሆነ አድቫይስ መስጠት እንደገና በስነ ምግባር በታነጸ መንገድ ከስተመሮቻችንን ማስተናገድ በራሱ ትልቅ ሚና አለው ማለት ነው። በሰባተኛ ደረጃ ላይ የምናየው ምንድነው? ህጋዊ መመሪያዎችን መከተል ያስፈልጋል። ህጋዊ መመሪያዎችን መከተል ስንል ምንን ሊያያይዝ ይችላል? ፍቃድ፣ የመድኃኒት አያያዝ እና የማከማቻ መስፈርቶችን መጠበቅ አስፈላጊ ነው ማለት ነው። ስለዚህ በስድስተኛ ደረጃ ላይ ህግና ከህግ ጋር የተያያዘ ነገርን ላይኑን ይዘን መከተል ያስፈልጋል ማለት ነው። ህገ ወጥ የሆነ አሰራር ስለማይፈቀድ ማለት ነው። ስለዚህ ህጋዊ በሆነ ባክግራውንድ ብቻ ትክክለኛ የሆነ ህጋዊ መመሪያዎችን መከተል አስፈላጊ ነው ማለት ነው። በሰባተኛ ደረጃ ላይ ማለት ነው። በስምንተኛ ደረጃ ላይ የምናየው ደግሞ ምንድነው? የሽያጭ መረጃን መተንተን። ይህ ማለት ምን ማለት ነው? የሚሸጡ ወይም የማይሸጡ መድኃኒቶችን ለይቶ ማወቅ። ለምሳሌ ምንድነው በጣም እየተሸጠልኝ ያለ መድኃኒት? ምን አይነት መድኃኒት ነው ፕሪስክሪፕሽን እየመጣልኝ ያለው? ገብቷችኋል? ይሄ በጣም ቅድም ሶስተኛ ደረጃ ላይ ያወራነውን ነው የሚያሳየው ማለት ነው። ሶስተኛ ማለቴ ሁለተኛ ደረጃ ላይ ያለው ማለት ነው። ጊዜ የሚያልፉ መድኃኒቶችን በየጊዜው መከታተል የሚለው ላይ ያየነው ነገር ስምንተኛ ደረጃ ላይ የሽያጭ መረጃን መተንተን። ይህ ማለት የሚሸጡና የማይሸጡ መድኃኒቶችን ለይቶ ማወቅ አስፈላጊ ነው ማለት ነው። በዘጠነኛ ደረጃ ላይ ደግሞ የመድኃኒት ማከማቻ በትክክል መጠበቅ ያስፈልጋል። ተገቢ ሙቀቱን መቆጣጠር ያስፈልጋል። እርጥበታማ ቦታ ነው አይደለም የምለውን መለየት ያስፈልጋል። ንጽህናው ምንድነው? አዋራ ደስታ አለው የለውም የምለውን ደግሞ በዛው ልክ ማወቅ ያስፈልጋል ማለት ነው። ስለዚህ በዘጠነኛ ደረጃ ላይ ያለው የመድኃኒት ማከማቻን በትክክል መጠበቅ ወይም ስቶሬጅ ኮንዲሽን ኤሪያውን በትክክል መቆጣጠር አስፈላጊ ነው ማለት ነው። በስተመጨረሻ በአስረኛ ደረጃ ላይ ያስቀመጥነው ምንድነው? የባለሙያ ሰራተኞችን መቅጠር ወይንም ማሰልጠን። ስለዚህ በቂ የሆነ ባለሙያ ማስፈልግ ከሆነ በቂ ባለሙያ መቅጠር ያስፈልጋል። ለባለሙያዎቻችን ደግሞ ትሬኒንግ መስጠት ካስፈለገም ደግሞ ስልጠናዎችና ትሬኒንጎችን መስጠት ያስፈልጋል ማለት ነው። ጥቅሙ ለምንድን ነው? እንደዚህ ማድረግ ስህተቶችን ለመቀነስ እና የደንበኛን እምነት ለማሳደግ ይረዳል ማለት ነው። ስለዚህ አንድ ፋርማሲ ሆነ ከፋርማሲ ውጭ ያላችሁ ድርጅቶች የትኛውንም አይነት ቢዝነስ ስታንቀሳቀሱ እንደ አይነቶችን ስርዓቶችን ካልዘረጋችሁ ካምፓኒያችሁ ድርጅታችሁ ችግር ውስጥ ነው የሚገባው ማለት ነው። ስለዚህ ከኪሳራ ለመታደግ ምን ማድረግ ያስፈልጋል ማለት ነው? ከስራ ጋር ተያያዥነት ያላቸውን አጋዥ ነጥቦችን ይዘን መከተል ያስፈልጋል ማለት ነው። ስለዚህ ሁሌም እንደምንለው RX ቲዩብ ማንኛውንም መድኃኒት ያለ ሐኪም ትዕዛዝ መውሰድ ጤናን ይጎዳል የዕለቱ መልእክታችን ነው። ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰቡን ይመቻችሁ።